ማር አለን ነጭ ማር አምሳያ የሌለው በጣዕሙ በመልኩ እሱን በዘመናዊ መንገድ አቀነባብረው አውሮፓ ድረስ ማድረስ ይቻላል። ወርቅ አለን እሱን በዘመናዊ መንገድ ማምረት የሚቻል ሆኖ ከተገኘ በዓለም የምንነግስ ሰዎች ነን። ሴራሚክ አለን እዚህ ቻይናዎች ከሚልኩት የላቀ ደረጃው እጅግ በጣም ከፍተኛ የሆነ አባነስ ወደ ስራ ለመግባት ተጀምሮ የተቋረጣል። ይሄን የማቋረጥ መሰናክል መንግስት አልፎልን ማምረት ቢጀመር ዋግ ንጉስ ነች። ብረት አላት ብረት ለዓለም ጭምር የሚበቃ እነዚህን ጸጋዎች ያሳውን የወርቁን የብረት ማዕድኑን የሴራሚኩን የማሩን የፍየሉን ይሄ ሁሉ ሰብል ላይ አሁን ሰብል ብዙ ጊዜ ዋግ የሰብል አይበቅልም የሚል እንትን አለ። በጣም ስተት የሆነ አባባል ነው። አባባል ብቻ ሳይሆን እይታም ነው። ዋግ የማይበቅል አንድም እህል የለም። አንድም አመቱን ሙሉ የሚፈስ ወንዝ ይዘህ ደሃ ነኝ እያልክ መኖር ህጻጽም ነው። ከድህነት ቋት ውስጥ ነው የምትኖረው። ከድህነት ቋት ውስጥ የሚያወጣ ፕላትፎርም መሪ ያስፈልጋል። በጣም ሪቮልቭ የሚያደርግ መሪ የሚያስፈልግበት ይሄ ዞን ነው። ያማዶ ተራራ ሰቆጣ ነው ወይ የዋክሽሞች ሀገር የነክች ወይ? ሰቆጣ ከተማ በ5ኛው ክፍለ ዘመን በአጼ ካሌብ